ይሄ መጽሐፍ ሲጻፍ የመጀመሪያውን ያለኛ ተሳትፎ ያለ ቤት ውስጥ ተሳትፎ እንደ መጀመሪያው ድራፍት አምባሳደር ናቸው ያዘጋጁት ማለት ነው። ከዛ በኋላ አሁን ፋይናል የመጣውንም በመሃል ቅድም እንደገለጽኩት ሌላም ኢትዮጵያ የከፋን ታሪክ ባካተተ ሁኔታ እንዲዘጋጅ ታስቦ ብዙ ከዚህ በስፋት ቮሊዩም ተዘጋጅቶ ነበር። ያ እሳቸው ያሉት ቃላቶች አልነበሩ፣ የባለሙያ ቃላቶች የማሰማመር ስለነበረ እሱ ቆሞ ይሄ ወደዚህ ሲመጣ በጣም ተሳትፍ ያለው እኔ በተለይ ማለት ነው። ሲጻፍም መጽሐፉም ላይ ሌሎች ቤተሰቦችም ተሳትፈዋል እና የሚገርመኝ ትዝ የሚለኝ እንግዲህ እዛ በነበርኩ ጊዜ አሁን እኛ የምናስበው አጻጻፍና ይሄ ቁጭ ብሎ እንደሚያወራ ሰው ነው እንግዲህ የሚታየው። እኛ ደግሞ በዘመናዊ አጻጻፍ አሰማምሮ መጽሐፉን አገባቡን ምኑን ለየት ያለ ነው እንግዲህ ያንን መቀበል አልፈለጉም አምባሳደር ማለት ነው። ያ ሰውዬ ባለሙያ የጻፈውን ታሪኩ ላይም ያልጠቀሱት ነገር ብዙ ተጠቀሰ። እኔ ይሄን መቼ ያልኩኝ ነገሩ እኮ ጠቃሚ ነው ነገሩ ግን እኔ ያላልኩት ነው እና ተብሎ በጣም እኛ የምንወደው ነገር ታሪክ እንግዲህ ብዙ ነገር እሱ ያላወቀው ነገር እዛ ውስጥ እንዲገባ አልተፈለገም ማለት ነው። ብዙ ተጨቃጨቅን እንደምን እኔ ማወራው ብቻ ማን አስቀምጣለሁ ይሄንን ተስማምተን ነው እንግዲህ የተቀጠረው ሰውዬና በዚህ ምክንያት እሱ ሰውየው ከሰራና ካየነው በኋላ እሱ ይወጣል ብለን ነበር ያሰብነው። እንትን አለ ማለት ነው አቆመ እሱ። ስለዚህ እንደ አዲስ መጻፍ ነበረበት። ኦልሬዲ ድራፍቱ ስለነበረ ከዛን ጊዜ ጀምሮ እኛ ቤተሰቦች በቅርብ ሆነን ታይፕ በማድረግም ታሪኩንም በመጻፍም መላልሶ በመጻፍም ማለት ነው። ሲጀመር ከሁለት ዓመት በፊት የጻፉትን ድራፍት እንዳነብላቸው ልከውልኛል በፖስታ አንብቤ አይቼ ነበር። ሙሉ በሙሉ የነበረውን ታሪክ ወደዚህ መጽሐፍነት ከመሸጋገሩ በፊት አሁን በዛሬው ቀን በመድረሴም እግዚአብሔርን ክብር ይገባዋል ብዬ እላለሁ። ክብሩን እሱ ይውሰድ። በእውነት መጽሐፉ እንዲታተም በተለያዩ ጊዜ ያው አብረን ስንነጋገር ነበር። ይሁንና መጽሐፉ ከታተመ በኋላ መመረቅ የሚገባ ቦታዎች አዲስ አበባ እንዲሆን ነበር የኛም ፍላጎት ነበረው። ምክንያቱም እዛ ብዙ ዘመድ አለ፣ ጓደኛ አለ፣ አብሮ አደግ አለ ስንል ምንድነው ያሉት? አይሆንም፣ በትውልድ ሀገሬ ከፋ ላይ መሆን አለበት ነው። ይሄን ሲሉ ከኋላ ከመጽሐፉ በኋላ ያገኟቸው ነገሮች በሙሉ እውነት ነው። አንደኛ ቅድም እንደተባለው የመጀመሪያ የከፋ መምህር ሆኖ መምጣታቸው በ1947 ማስተማራቸው፣ ሁለተኛ መጽሐፉ ውስጥ ካሉት ለምሳሌ በ1948 ላይ የሀገሪቱ ህገ መንግስት ምርጫ ኮሚሽን ሲቋቋም የመጀመሪያው ነው ይላል። ይሄ ለኔ ትምህርት ነው። በሁለተኛ ምርጫውን ከዚያው የምንወስደው ነገር አለ። ከፋንና ኩሎ ወክሎ ነው ሄዱ። የሚገርመው መጽሐፉ ላይ ከፋ ክፍለ ሀገር 8 ብቻ ነበረ ተመራጮች። ሊሙ ይላል፣ ከሊሙ 2 አለ። ጅማ ይላል፣ ከጅማ 2 አለ። ከፋና ኩሎ ይላል 2 አለ። ጊምራና ማጂ ይላል 2 አለ። ስለዚህ በ200 ሺህ 2 ሰው ነው የሚለው። ያኔ ከዚህ መጽሐፍ የምንረዳው የከፋ ህዝብ ያለው ለምርጫ የቀረበው 100 ሺህ ነው ማለት ነው። ለምርጫ መምረጥ የሚችለው ይሄ ማለት ምንድነው? እኛና ኩሎ ኮንታ 200 ሺህ አካባቢ ነው ያለነው ማለት ነው። ከዚህ መውሰድ ይቻላል። ሌላው አሁንም ከዚህ መጽሐፍ መውሰድ የምንችለው በአፈ ታሪክም ብዙ ጊዜ የምንነገረው ማጮ ላይ ሄዶ እገሌ ሞተ እገሌ ሆነ የሚለውን እዚህ ቁልጭ አድርጎ አስቀምጧል። እነማን ሄዶ ማጮ ላይ ተዋጉ፣ እነማን ሞቱ፣ ተመልሶስ ደግሞ እነማን መርዶ ያዙ፣ እነዚህስ እንዴት መጡ የሚለውን አስቀምጧል። ይሄ ለኛ አሁን የታሪክ ምሁራኖች ይሄን ተቀብሎ ዘርዘር ባለ ማቅረብ አለባቸው። በመጽሐፉ ውስጥ ያሉት እንደ መደርደሪያ ሆኖ
ነው የሚያገለግለው የሚል እምነት አለኝ። አንድ ቅር ያለኝ ነገር አለ። የአቶ እንዳሻው ጥረት ተሳክቶ ቢሆን ኖሮ አምባሳደር እዚህ መጥተው ቁጭ ብለው እኛኑ ሲመለከቱ ሄጄ ጉልበታቸውን ብስም ኖሮ ደስታውንም አልችልም ነበር። እኔ ስለ አምባሳደር ዘውዴ ወይም ፊታውራሪ ዘውዴ መጀመሪያ ያገኙት ከንጉሳውያን ቤተሰብ አሁንም ሹመት አላቸው። መነሻቸው ሻሸራሻ ዘውዴ ኦቶሮ የዛሬ 72 ዓመት እኔ ትምህርት ቤት የገባሁበት ማለት ነው 1945 ላይ የኔ መምህር ነበሩ። የዛሬ 72 ዓመት እኔና መሰሎቼ እኔ ብቻ አልነበረ እልፍ አላፎች ነን። እንደ ድል ሆኖ ጥቂቶች 1 2 3 በጣት የምንቆጠር እዚህ ቦንጋ ውስጥ እንኖራለን። አንዱ ነኝ። ሌሎች በብዛት አዲስ አበባ፣ ሌሎች በብዛት ከሀገር ውጪ አሉ ብዬ ለመመስከር እፈልጋለሁ። ለፊታውራሪ እኔ መናገር የምችል አይደለሁም። አቶ ኬሮም እየፈራ ነው የተናገረው። ግን እኔ በጣም ደስተኛ የሆንኩት የከፋ ታሪክ ብዙ ያልተጻፈ ነገር ነው። የከፋ ታሪክን የሚጽፉ ምሁራን በጣም ያስፈልጉናል። እነዚህ ምሁራን ሲጽፉ ግን እነዚህን ሪፈር እያደረጉ ነበር መጻፍ የነበረባቸው፣ አልተጠቀሙባቸውም። ፊታውራሪ ከአባታቸው ጭምር ታሪክ የሰሩ እሳቸውም ታሪክ የሰሩ ናቸው። እኔ የማውቀው ታሪክ የኔ ታሪክ የሚጀምረው መጽሐፋቸው ገጽ 60 ላይ ነው ነግራቸዋል። ፊታውራሪ ግን ታሪክን እንትን ሲያደርጉ ቅድም ዶክተር ቆርጦ አስቀረው እንጂ አገር አስተሳስረው ነው መታሰቢያነቱን ሲሰጡ ለጸሐፊ ትዕዛዝ ብቻ ሳይሆን ለከፋ ሕዝብ ደህንነት አልበገር ባይነት ብሎ ተዋግተው ደማቸውን ላፈሰሱ ባላባቶች ሁሉ ሰጥተዋል። አገር ማስተሳሰር እንደዚህ ነው። አሁን የሚጽፉ ሰዎች ቢሆኑ ኖሮ የዘመኑን እንትን ሲጽፉ ያንን ታሪክ ኢግኖር ያደርጉት ነበር። ፊታውራሪ ግን ያንንም አስተሳስረው ነው። ስለዚህ እዚህ ውስጥ የተጻፈው ታሪክ ለእኔ በጣም ብዙ ነገር ማላውቀው ነው ያወቅኩት። ስለ ድሮ እንደው ስለ ከፋ ታሪክም ሆነ ስለምን እኮ አይወራም ነበር፣ አናቅም ነበር በእውነቱ። እኔ እርግጥ እስከ 2ኛ ክፍል ድረስ ነው እዚህ የተማርኩት። በወጣሁበት ጊዜ እንደዚህ በዲቴል ማውቀው ነገር አልነበረም። ስለ ራሳችንም ስለ አምባሳደር ዘውዴም ቢሆን እና ሲነግረን በኢንተረስት ነበረ የምንሰማውና በጣም በቃ የስም ማስታወሱ የልጅነት ጊዜ ታሪኩን ከነ ቤተሰብ ስም የሚገርም ነው። እንዴት እኔ የዛሬ ዓመት ያወቁትን ጓደኛዬን ስም እንኳን እረሳለሁ። አብሮ የተማሩትን ከመጀመሪያው ጀምረን እዛ ላይ ተጠቅሷል ስማቸው በሙሉ። ይሄን እንዴት ማስታወስ ሰው ይችላል የሚል አድናቆት ነው የነበረኝ ሁሉ ጊዜ አብሬ በመስራቴ እንዴት ይቻላል እኔ ከራሴ ጋር ሳየው ማለት ነውና የማስታወስ ችሎታ ያየሁበት ደግሞ በራስ እምነት በራስ መተማመን ይሄ ጠቃሚም እንኳን ቢሆን የኔ ቃል አይደለም ይሄ መውጣት አለበት እንደዚህ ማረም አለበት ሲባል ጊዜ ፈጀብን። በጣም ብዙ ጊዜ መላልሰን ነው የጻፍነውና ብዙ አብሬ ስለሄድኩ አብሬም እንደገና ሪራይት ስለምናረግ እየጻፍንም እየደለዝንም ስለምንሄድ ብዙ የተጻፈውን ታሪክ ተምሬበታለሁ። የተቀመጠውንም ነገር አውቀዋለሁና በጣም ጠቃሚና ትምህርት የሚሆን በተለይ ሀቅን በመናገር ፊታውራሪ ዘውዴ ኦቶሮ ማለት በጣም ቅን የሆኑ ለአገር ታጋይ የሆኑ ሁሉም ሰዎች ለአገር ታጋዮች ናቸው። የእሳቸው በጣም የተለየ ታሪክ ነው ብዬ ነው የማስበው። አንድ በእንትን ጊዜ በነበሩ ጊዜ በተወካዮች ምክር ቤት ስለ አካባቢያችን በግል በዘመኑ በነበረ ጊዜ ታግሎ የወጡ ሰው ናቸው። በግል ብቻቸውን ታግለው የወጡ እስከ መጨረሻም ከዛ በመነሳት ለዚህ አካባቢ ይታገላሉ ብሎ የራሳቸውን ፓርቲ መርተው ከፋ የምትባል አገር እንድታድግ ብዙ አስተዋጽኦ የከፈሉ የአገር ቅርስ ናቸው ብዬ ነው የማስበው።
ይህ መጽሐፍ በእርግጥ ስናየው ዝም ብሎ በውጭ ስናየው የህይወቴ ትዝታ ስሉ ግለ ታሪክ ይመስላል። ነገር ግን ግለ ታሪክ ነው ብዬ እኔ አልወስድም። ለምን እያንዳንዱ ነገሮች በግል ህይወታቸው ውስጥ ያጋጠማቸውን ሲያነሱ እያንዳንዱ የከፋ ህዝብ ተወላጅ ያጋጠመውን ነገር የሚገልጽ ነውና ለምሳሌ በግለ ታሪካቸው ብለው ያነሱት ላይ የእሳቸውን አስተዳደግ ገልጸዋል። አስተዳደጋቸውን ሲያነሱ አበላላቸውን ሲያነሱ እያንዳንዱ የከፋ ልጅ የከፋ ትልቅም ትንሽም የበላበትን የጠጣበትን የኖረበትን የከፋ ልጅ ያለውን ያስተዳደግ ስነ ስርዓትን ጨምሮ ስለሚገልጽ እሳቸውን ብቻ ሳይሆን የሚወክለው የከፋን ህዝብ ይወክላል ብዬ ነው የማስበው። ሌላው ብዙ ጊዜ ታሪክ ላይ በሌላ ጉዳይ ላይ የግል ህይወታቸውም ላይ እኛ ሄደን ስንደርስ ቅድሚያ የሚጠይቁት ከፋ እንዴት ነው ማስተዳደሩ፣ ህዝቡ እንዴት ነው፣ ይራባል ወይ፣ እርሻ እንዴት ነው። ስለዚህ እሳቸው ጋር ሲሄድ አሁን በግሌ በጥንቃቄ ነው ያለውን ሪል የሆነ መረጃ ይዤ እንጂ ዝም ብዬ ሰፈሩን ለቃቅሞ መሄድ አልችልም። ለምን እንደኔ አይነቱን ስለምጠይቁ መዋሸት አልፈልግም። ያ ለየት ያረጋል። ተኝቶ አድሩም ስለ ከፋ ይጠይቃሉ፣ ደውሎም ይጠይቃሉ፣ ስንሄድም ይጠይቃሉ። ከዚህ መጽሐፍ ጋር አሁንም ተያይዞ በጣም እኔ አሁን በኋላ ነው ተረዳው የከፋ ዘውድና ዙፋን እንዴት እንደመጣ ብዙዎች አያውቁም። መጽሐፉ ላይ ነው ያለው። ምኒልክን 9 ወር ላይ የከፋ ንጉስ የመጨረሻው ንጉስ ሲታገል ከ9 ወር በኋላ ተማርኮ ከሄደ በኋላ ለካስ በምኒልክ ዘመን የኛ ሀብት ንብረት ቅርስ በሙሉ ተዘርፎ ሄዷል። ምኒልክ የሳቸውን አማካሪ ስዊዘርላንዳዊው የኛን ዙፋንና የኛን ዘውድ ይዞ ሄዷል። ኃይለ ሥላሴ አጋጣሚ አውሮፓን ሲጎበኙ ይላል መጽሐፉ ላይ ይሄን ዘውድ ሙዚየም ላዩና በ52,000 ሽሊንግ ይዞ መጡ ይላል። በሌላ በኩል ደግሞ ኃይለ ሥላሴ እኛ ባለውለታ ናቸው ማለት ነው። የዞኑ መንግስት ይሄን ለማምጣት እየተነጋገረ መሆኑን ባለፈው መሽከሮ ባሮ ላይ ባቀረበው ሪፖርት ሰምቻለሁ። ስለዚህ አሁን እኛ ዝም ብለን አዲስ አበባ የተቀመጠ ሳይሆን ይሄ የኛ ዙፋንና ዘውድ የመጣው ከየት ነው? ከውጪ ከአውሮፓ ነው ማለት ከስዊዝ መጽሐፉ እዚህ ተነትናል። ይሄን የመሳሰሉትን ሲያይ ይሄ መጽሐፍ ቢቻል በየዞኑ በዞን በወረዳ በትምህርት ቤት በተለያዩ ቦታዎች ተሰራይቶ መተላለፉ ትውልድ እንዲያቆም ያረጋል። የታሪክ ምሁራኖችም እያጣቀሱ ይጽፋሉ ብል እምነት አለኝ በኔ በኩል። እኚህ እንቁ መምህር ውድ መምህር በ1945 ቅድም እንደተገለጸው በመምህርነት ሰልጥነው ብቸኛው የከፋ ተወላጅ መምህር ነበሩ። እሳቸው እስከ 1948 ድረስ የከፋ ተወላጅ መምህራንን አናገኝም በየትምህርት ቤቱ። በብዛት እችኛው በደማርያም ትምህርት ቤት ዛሬ ግራዝማች የምንለው ከተከፈተበት ከ1939 ዓመተ ምህረት እስከ 40ዎቹ 45 46 ድረስ በውጪ ዜጎች ነበር የሚመራው ከዲሬክተር ጀምሮ። አጋጣሚ ሆነው የዚህ ድርጅት ኃላፊ የወይዘሮ ዘላለም ግዛው አባት በረምብራስ ግዛው ተሰማ እሳቸው ምክትል ዲሬክተር ናቸው። በ1989 ይህ ትምህርት ቤት 50ኛ ዓመት በዓል ሲያከብር መጽሔት ተጽፏል። መጽሔት ጽፌያለሁ። ከሌሎችን መምህራን አስተባብሬ አዘጋጅ ኬሮ ወልደ ጊዮርጊስ ይበል እንጂ ያዘጋጀ ነው በአንድነት በወቅቱ የነበርን መምህራን ነን። ወደ ገጽ 17 አካባቢ ከ1945 እስከ 1948 ድረስ የነበሩ መምህራንን ለትዝታ ያህል አቅርበናቸዋል በሚለው ላይ
21 መምህራንን ነው ያቀረብኳቸው። ቢኖሩ ኖሮ አንድ በአንድ ጥቂቶቹን ብረሱ ብዙዎችን ማስታወስ ይችሉ ነበር። የመጀመሪያው አንድ ቁጥር ፊታውራሪ ዘውዴ ኦቶሮ የሚል ነው። አንድ ቦታ ላይ አይቻለሁ። ፊታውራሪ የህዝብ መወሰኛ ምክር ቤት አባል ተደርጎ ሲወጡ በቀድሞ አጠራር የከፋና የኩሎ ኮንታ ምርጫ ጣቢያችን አንድ ነው ማለት ነው። ብዙ የሚነግረን ታሪክ አለ። በዛን ጊዜ እንዳሁኑ ማንም ሰው ተመርጦ በዲሞክራሲ እንትን ሰዎች የሚመረጡበት አይደለም። በዛን ሰዓት ምሁርነት ሀብት መለኪያ በነበረበት ሰዓት ፊታውራሪ ሲመረጡ ደብሮ ላይ ያለው ሪሶርስ ከፋ ላይ ያለው ሪሶርስ ያልተጠሩም አሉ። አሁን ቤንችን የሚወክለው ማን እንደሆነ እዚህ ጋር አላየንም እንጂ እሳቸው ያንንም ታሪክ እየነገሩን ነው፣ ታሪክ እያስተማሩ። ስለዚህ ታሪክ ጸሐፊዎች እሳቸውን መጠቀም መቻል አለባቸው። ባለፈው መጽሐፍ ተጽፎ ስንወቅስ የነበረው አንድ ጓደኛችን መጽሐፍ ጽፎ የሻሸራሻ አባት ከማይጨው የተመለሱ ናቸው ብሎ መጽሐፉ ላይ ጽፏል። የሻሸራሻን ልጅ ሻሸራሻ ዘውዴ ኦቶሮን ኢንተርቪው አላደረገም፣ የተሟላ አይደለም ብዬ ወቅሼዋለሁ። እሳቸውን ልንጠቀም ይገባል። ባለፈው ለዘመን መለወጫ እንዲመጡ ጥረት አድርገናል፣ አልተሳካም። አቶ እንዳሻውም ሄዶ እንዳገኛቸው አውቃለሁ። ከማለፋቸው በፊት ግን በደንብ ሊሰራባቸው ይገባል። ታሪካችን ያለው እሳቸው ጋር። እኔ የማውቀው ዘመናዊውን እንትን ነው። ኬሮ ያለውን የቅድሙን ብዙ ነገር አላውቅም። ብዙ ጊዜ የሚቆጨው ወደ ኋላ መቅረታችን በእድገት በኢኮኖሚም ይሁን በትምህርትም የቀረን ብዙ መሻሻል ሲገባን ያልተሻሻል የሚል ነገር አለ። የመግባባት አንድ ቋንቋ፣ አንድ አስተሳሰብ እንግዲህ አገሪቱ አርጎ ነው የሚወስደው። ግን ስለ ከፋ ብዙ ይቆጫል። መሻሻል የሚገባው የእርሻው ተፈጥሮ ምኑ ምቹ የሆነ ሀገር ያንን መለወጥ አልቻልንም ነው። አሁንም ያለውን ሁኔታ በሚያይበት ጊዜ ድሮውንም አሁንም ሲያይ ሰው የመተባበሩ ጉዳይ እሱ ላይ ቅር የሚለው ነገር ነው። ብዙ ጊዜ የሚያለው ሰው አይተባበርም፣ አንድ ቢሆን እኮ ይሄኔ የትና የት በደረሰ የሚል ነገር አለው። አሁን ግን አንዳንድ ነገሮችን በሚያይበት ጊዜ ደስ የሚለው ነገር አለ። ከድሮም በተሻለ ለውጥ አለ። ይህን ሌት ሆነን አንለው በጊዜው አላየው። አሁን በእድሜ ለማየት በጣም አጭር ነው የሚል ነው። እንግዲህ የነበረውና የአሁኑን ሲያይ ለውጦች አሉ፣ ግን ከዚህ የበለጠ መሄድ ይቻል ነበር። ብዙ የተማሩ የሀገራችን ልጆች አሉ፣ ሀገራቸው ውስጥ ገብተው ሊሰሩ የሚችሉ በየቦታው አሉ ነው የሚለው በጣም በብዛት እና አስተዋጽኦ ሊያደርጉ የሚችሉ ለዛ አካባቢ ለውጥ ሊሰጡ የሚችሉ ሰዎች በአግባቡ አይደለም። እንደሚሰማውም ደግሞ እዚህ መጥተው ኢንቨስት የማድረጉን ጉዳይ ላይ ሲያይ በጣም ጥቂት የሀገር ልጆች ናቸው እየተሳተፉ ያሉት፣ አቅም ያላቸው ማለት ነው። ሌላ ቦታ የሚሰሩ ይኖራሉ። እነዛ ሁሉ ሀገራቸው ቢሰሩ የዚህ አመራሩ አካሄዱ የተመቻቸ ያለ መሆኑ ነው እንጂ ቢሆን የተሻለ ስራ ሊሰራ የሚችልበት አካባቢ ነው የሚል ቁጭት ነው ያለው። እንደምታውቁት እንግዲህ ባለፈው ጊዜ የፖለቲካ ልዩነትም ሁሉ ነበረ። እንግዲህ እሱ ቀድሞው ስለሚያስብ አሁን ሁሉ በዛን ጊዜ ልዩነት የነበራቸው ሁሉ ትክክል ነው የሚሏቸው አሁን እና ለምን ፓርላማን ትተን ወጣን? በዛን ጊዜ ውስጥ የተለዋወጡት የሀሳብ ልዩነቶች ሁሉ ለምን አንድ ላይ አንሆንም? በዛም እንደ ምሳሌ ነው የሚወስደውና የሚጠቅም ነገር ማውጣት የሚቻልበት ሁኔታ ነበረ፣ አሁንም አለ እና አንድ ላይ ተቀራርቦ መነጋገር አገርን ይለውጣል፣ ከፋን በጣም ትልቅ ያደርጋል። ይሄ ሁሉ እድል እያለ አልተጠቀምንም። አሁን የሚታዩ ነገሮች አሉ፣ በዚሁ መግፋት ነው የሚል ነገር ነው ያለው። ሌላው ደግሞ በዚህ በህይወት ገጠመኛቸው ላይ በማይጨው ጦርነት ላይ የታገሉ ባላባቶችን በቁጥር ጠቅሰው ገልጸዋል። ይህ ማለት ምን ማለት ነው? የከፋ ህዝብ ማይጨው ጦርነት ድረስ የታገለ አምባሳደር እንደሆነ በኢትዮጵያዊነቱ የማይደራደር ህዝብ እንደሆነ ለመግለጽ ያክል ደግሞ ያወሱት ነገር እንዳለ ነው የምገምተው። ስለዚህ ሌላው ደግሞ አንዳንድ ባላባቶችን በጥሩ ስራቸው አገርን የመሩትን ጥሩ ነገር ያተረፉትን ባላባቶች ጠቅሰዋል። ይሄ አሁን ላሉት አገርን ለሚመሩ አመራሮች ልዩ ትምህርት ነው ብዬ ነው የምወስደው። ስለዚህ
የከፋ ሙሉ አጠቃላይ ታሪክ ነው። የከፋ ልጅ አጠቃላይ ወደፊት አላማ ነው ብዬ አስባለሁ። ከጠቀሱት በማይጨው ጦርነት ከታገሉት አንዱ ከፈራሻ ገረዮ የሚባል አለ። ከፋን በተወሰነ ጊዜ ያስተዳደረ ባላባት ነው። የዚህ ባላባት የልጅ ልጅ ነኝና እንደዚህ አይነት ታሪክ ትክክለኛ ስለመጻፉ ለማረጋገጥ ብዬ ነው ማነሳው። ምክንያቱም የኔ አያት የኔ አባት ማይጨው ጦርነት ላይ አያቴ ታግሎ እንደተመለሰ ሲናገር ታሪክ በአፈ ታሪክ ሰምቻለሁ። እሳቸው በጽሁፍ አስቀምጠዋልና የሌሎችም ይሄን ያህል እውነታ እንዳለ ለመጠቆም ያህል ነው የምናገረውና ሌሎቹ ቅድም ሀሳብ አስተያየት የሰጡት አሉ። ፊታውራሪን ቅርብ ጊዜ አወኩ የሚሉ አሉ። ፊታውራሪን ከዚህ ዓመተ ምህረት ጀምሬ ነው ያወኩት የሚሉ አሉና እኔ ግን በህፃንነቴ ጀምሮ አባቴ ሲናገሩ ፊታውራሪ ዘውዴው ተሮ እንደዚህ ነው፣ ጋምቤላ ያስተዳድራል፣ ይኛ ዘመድ እንዲህ አይነት ቦታ አገር ይመራል፣ አሁን ደግሞ ተወካዮች ምክር ላይ አለ እና እያሉ ትልቅ ሰው እንደሆኑ ትልቅ ምሁር እንደሆኑ ሲናገሩ እየሰማሁ ነው ያደግኩት። ከዛ በኋላ ደግሞ በትምህርቴን የሁለተኛ ዲግሪ ትምህርት በሚማርበት ጊዜ የሹመት ስያሜዎችን እንዲገልጽ ወይም ትምህርት እንዲሰጥ በተሰጠኝ መንገድ ወደ እሳቸው ነበር ያመራሁትና ብዙ ነገር የሹመት ከወታደሩ እስከ ነገስታቱ ድረስ ያለውን በየዘመኑ በየነገስታቱ የነበረውን ስያሜ ከሳቸው ነበረ ሰጥቼ ትንተናው የሰጠሁትና በግሌ በጣም እድሜ ይሰጣቸው ብዬ አመሰግናለሁ። ትልቅ ላይብረሪ ቤተ መጻሕፍት ናቸው። ለሁሉም አሁን ባሉት ጊዜ ብንጠቀማቸው ጥሩ ነው የሚል ግምት ነው ያለኝ። አመሰግናለሁ። አሁን አይቼዋለሁ። የተለያዩ ብሔር ተወካዮች አይነት አስተያየት ሰጥተዋል፣ ባህሪያቸውን አስቀምጠዋል። አሁን ይበልጥ እንዶ ከኔ ይልቅ ባለቤትን ከሚፈለገው በላይ ነው የሚያከብሩ። ስልክ ስንደዋወል እንኳን ቅድሚያ እሷ ደህና ናት ነው የሚሉ። ይሄ ማለት ሌዲስ ፈርስት ፈረንጅ እንደሚለው አይነት ያስቀድማሉ። አንድ ሁለት ከሳቸው ጋር በመኪና ሲሄድ የቀበሌ አመራሮች ናቸው፣ አላወኩም። መኪና የነዱ ወረዱና ሰላም አሉ። ምንድናችሁ? የኛ ቀበሌ አመራር ናቸው። እንዴ አጎቴ ምን ነው አልኩ። እንደኔ እኛ የለመድነው አይደለም። ለቀበሌ ለወረዳም ከፍ ሲል ሰዎች እኮ ክብር አይሰጡም። በቃ ሰላም ብሎ ነው የሚያልፉ እንጂ እንደዚህ ለቀበሌ አመራር ዝቅ የሚሉ ናቸው። ሌላው አሁን ልክ እንደ ሌሎች አካባቢ ቢዞር በሰሩበት ከዚህ የበለጠ ይሰበሰባል። እኔ አምባሳደር ሳይነግሩ አንድ መጽሔት 90ዎቹ መጀመሪያ አካባቢ አንድ መጽሔት ላይ ተዋት የሚባል የጋምቤላ ነፃ አውጪ ግንባር ሆኖ አስመራ ላይ ሆኖ ይሰጣል። ይሄንን ያው ወቅቱ ፖለቲካ ነውና መጽሔት ነው። በዛን ሰዓት ጦቢያ የሚባል መጽሔትን ሲያነብ እኔ ያደኩት ፊታውራሪ ዘውዴ ኦቶሮ የሚባሉበት ቤት ያሳደጉኝ አባቴ ምናምን ብሎ ዘርዝሯል። መጽሔቱን ገዛውና ካነበብኩ በኋላ አመጣው። አጎት እንዴት ነው ይሄ ተዋት የሚባለው የት ነው የሚያውቁት ምናምን አለ። ተዋት የት አገኘ አሉ። አይ እንደዚህ መጽሔት ላንብቤ ነው ሲል፣ አዎ የባላባት ልጅ ነው። እኔ ጋምቤላ ተመደብኩ፣ ጋምቤላ አውራጃ አስተዳዳሪ ሆኜ ያኔ የአንድ የባላባት ልጅ ስለሆነ ልጄን ስጥና ላሳድግ አልኩ። ሰጠኝ፣ አሳደግኩ፣ ተዛመድን። እንደዚህ ነው እድሜ ማስተዳደር እንደዚህ አይነት ነው ብሎ ነገሩ። በኋላ ይሄ ነፃ አውጪ ግንባር የነበረው በሰላማዊ መንገድ ይታገላለሁ ብሎ በኢህአዴግ ዘመን እንደገና በቴሌቪዥን ታይቶ ወደ ሀገር ውስጥ መግባቱን ነገርኩ። አዎ እኔም አይቻለሁ ግን አላገኘውም ሲሉም ሰማው። ስለዚህ እንደዚህ አይነት ነው አድሚኒስትሬሽን። እኔ አሁን ያው ረጅም ዓመት በፖለቲካው ሲቆይ ልጄ ፖለቲካ እንዲህ አይደለም፣ ዝም ብሎ ወይ ቡና ቤት ከፍቶ መሸጥ ወይ የሆነ ሱቅ መሸጥ አይደለም፣ በጥበብ የተካነ ነው። ቅድም አሁን ደረጀ እንዳለው የክልሉ ሽግግሩ ሰዓት እሳቸውን በማግለል ይላል እዚህ ላይ የሽግግሩ መንግስት እዚህ ሀገር ውስጥ ያለ ፓሪስ ላይ ለተቋቋመ ዶክተር ጎበዜ ያቋቋሙት ፓሪስ ላይ ሌላ በመኖሩ በተፈጠረው አተካራ ወደ ኋላ ቀረ። አሁን ግን ሁሉም መለስ ብለን ስናስብ ያነ ጠንከር ብለን ብንሄድ ኖሮ ከፋይትነት ይደርስ ነበር
ብዙ ቻንስ አምልጦናል የሚሉ አሉ። ስለዚህ አሁን አምባሳደርን ሲረዳ እንደ በሰብ ሳይሆን እሳቸው ምንም አይፈልጉም፣ መጽሐፍ ሽያጩንም አይፈልጉም። የሚገርም ነገር ይሄን ህዝቡ እንዲያውቅ ብቻ ነው። አሁን እዚህ መጽሐፍ ላይ አንድ አስተያየት ሰጪ የተሻለ ቤት እንዲሰጣቸው ቢላ ላይ እንዲኖሩ ተጠይቀዋል። ኖ ከዚህ አልሄድም ነው። ሰው ሲታመም ይታመማሉ፣ ሰው ሲቸገር ይቸገራሉ፣ ሰው ሲደሰት ይደሰታሉ። በቃ አንዳንዴ እንደ ተራ ጓደኛ እናወራለን፣ አንዳንዴ እንደ ፖለቲካ እናወራለን፣ አንዳንዴ እንደ ቤተሰብ እናወራለን። ግን ይበልጥ እዛ ውስጥ የሀገር ጉዳይ ይጨንቃቸዋል። ስለዚህ ፊታውራሪ የጻፉት ታሪክ የእሳቸው ታሪክ ብቻ አይደለም፣ የሁላችን ታሪክ ነው። የሁላችን የከፋ ብሔረሰብ ታሪክ ነው። ልንኮራ ይገባል። ብዙ ነገሮች እኔ አሁን ነው ያገኘሁት። አንዱ ልጄ ቀድሞ ይህንን ያዙ ብሎ ሰጠኝ። ስሙንም አልጠቅስም። እንግዲህ እሱ ከኔ የፈለገው ምርቃት ብቻ ነው መሰለኝ። ቀስ ብዬ የምርቃቱን እልክለታለሁ እና እዚህ ውስጥ ብዙ ነገሮች አሉ። ፊታውራሪ እንዳልኳችሁ ከመሆናቸው በፊት አምባሳደር ከመሆናቸው በፊት ሹመቱ የተጀመረው ከዚሁ ነው። ከንጉሳውያን ቤተሰቦችም የመጀመሪያውን አገኙ። ፖለቲከኛም ናቸው። ለሀገራቸው ለተወለዱባት ምድር ተቆርቋሪ ናቸው። ሌሎች አሁን በህይወት ከሌሉት ጋር አብረው ተደምረው ለከፋ ህዝብ የታገሉ ናቸው። አዎ እኔ አንድ ጓደኛ አለኝ ነበረኝ፣ አሁን በህይወት የለም። ሁለታችን ተያይዘን ከሄድን ኬሮ ወልደ ጊዮርጊስ፣ መለሰ ወልደ ጊዮርጊስ ብለው ተቀብለው ነው የሚያነጋግሩ። አስተማሪያችን ስለነበሩ ስለሳቸው ሰማሁ የምለው ነገር የለም። አውቃለሁ። አምባሳደር ሆነው ወደ እስራኤል ሀገርም ሲሄዱ አለው። ጎሬ ጠቅላይ ግዛትም አስተዳዳሪ ሆነውም ሲሄዱ አውቃለሁ። እዚህ ቦንጋ ላይ አልተማሩ። ትክክል ነው ዶክተር እምሩ የተናገሩት፣ እኔም እጋራለሁ። ወደ ቤተ መንግስትም የቀረቡ ሰው ናቸው። ያለ ምክንያት አይደለም የቀረቡት። ትግላቸውን አይተው ጥያቄያቸውን አይተው አስጠጓቸው። በቀጥታ ፊታውራሪነትም እኮ ማንም አይሰጥም። የክፍለ ሀገር አስተዳዳሪ ፊታውራሪነትን አይሰጥም። ንጉሱ ብቻ ናቸው፣ ንጉሰ ነገስቱ ብቻ ናቸው የሚሰጡት። አዎ ከእሳቸው እጅ ነው ይህንን ፊታውራሪነትን ያገኙት። ትልቅ ቅርሳችን ናቸው። መጽሐፉ ላይ እንደምታዩት ስም እኮ ብዙ ቦታ ተጠቅሷል። ያን ስም እንዴት መጥቀስ እንደሚቻል እኔ ብዙ ስለማላስታውስ ነው መሰለኝ። እውነትም ነው፣ ሁሉም ነው ይሄን የሚያደንቀው። የማስታወስ ብቃቱ የተለየ ነው፣ በጣም የተለየ ነው። እኔ አብሬ አሁን ይሄን ስንጽፍ ወይም እንትን ስል ሰውን ይሄን ያህል ማስታወስ ይችላል እንዴ ብዬ ገረማለሁ። አስቦ አንድ ነገር ስህተት ካለች ወዲያው ነው ደውሎ ይሄ መስተካከል አለበት የሚለው እና ምንም ስህተት እንዲያልፍ አይፈልግም። በዛች በጽሁፏ ውስጥ ምን ያህል ጥንቃቄ እንደሚያደርግ ምንም ትንሽም ነገር ብትሆን አይፈልግም። እና ይሄ በጣም ልዩ ተፈጥሮ ነው፣ ማድረግ ማንችለው ማለት ነው። በግሌ ማድረግ ማንችለው አንድ ነገር ተጻፈ ጨረስ ተብሎ ከእጄ ከወጣ ነው የሚባለው እንጂ ዲቴይል ሁሉን እኔ ያልኩት ነገር ካልሆነ አልቀበልም። ወይም በቃ ብታስረዳም ያመነውን ነገር በጣም ቆራጥ ነው። በዚህ ብዙ ባላባቶች ወድቆ ነው የተነሱት። በጀም ነገስታቱ ቀድሞ ከነበረ ለምሳሌ የከፋ ንጉስ ከኋላ ምን ያህል እንደደረሰው መከራ እንደደረሰው ይታወቃል። ልክ እሳቸውም ከባላባቱም ወገን ስለሆነ ያ ስርዓትም እነሱን ሳይነካ አይቀርም። በዛ ጣሊያኑ ሲመጣም በዚህ መልኩ ተጎድተዋል። እሳቸውም በታሪካቸው ላይ እንዳስቀመጡ የሁሉም ባላባት በዚህ መልኩ ነው የመጣው። የባላባቱ ልጅ እንደዚህ ተጎድቶ ዝቅ ብሎ ከዛ የእሳቸው እንደውም ጥሩ የሚሆነው ምንድነው ትምህርት እድል ለማግኘት ያለው ጥረት
ትምህርት እድል ማግኘት ከዚህ አወዳደቅ እንዲነሱ ምክንያት ሆነዋል። ያ መውደቅ እና መነሳት ደግሞ ጥሩ ነገር ነው፣ ትምህርት ቤት ነው ብዬ ነው የማስበው። ምክንያቱም አንድ የሰው ልጅ ዝቅ ብሎ ሲኖር ከፍታ ላይ ስትኖር ማንኛውን ነገር ማወቅ አይቻልም። ዝቅ ብለ የወድቀህ ስትነሳ ግን እንዴት መምራት እንደሚቻል ሁለቱን ነገሮች አመዛዝነን ለሳቸው እንደውም ማስተዳደር ቀላል የሆነው ምንድነው በዚህ መልኩ ነው። ያሁኑ ትውልድ መውሰድ አለበት ብዬ የማስበው ብዙ ውጣ ውረዶች በህይወት ገጠመኝ ሊኖር ይችላል። ከሳቸው በላይም የገጠመው ሰው ሊኖር ስለሚችል አሁን ኑሮ ውድነት አለ፣ መከራ አለ፣ ጦርነት አለ። ያሁኑ ትውልድ ይህንን ደግሞ ጋሬጣ ምን ማድረግ አለበት? በትዕግስት በመማር ማሸነፍ አለበት ብዬ ነው የማስበው። ሁሉም ከዚህ በታች አይደለምና ከዚህም በላይ አይደለምና እንደዛ ነው። ለሁሉም ትምህርት ቤት ናቸው፣ ላይብሬሪ ናቸው ብዬ ያሰብኩት ከዚህ አንጻር ነው። ከወደቁበት ለመነሳት ያላቸው አጽንኦት ሊሰጠው ይገባል። አይ ብዙ ነው ያለው ካራክተሩ ለየት ያለ ከሰው በበጎነቱም በማህበራዊ ግንኙነቱም ትልቅ ሳይል የማዘኑ የምኑ የሌለንን እኛ ማድረግ የማንችለውን ነገር ብዙ ታያለ። ያ ይገርማል። ይሄ እኔም ምለው ብቻ ሳይሆን ሁሉም የሚለው ነው። አምባሳደር ልዩ ናቸው። ሁሉም ሰፈርም ሆነ የትም እንውጣ በጣም ያንን ችሎ ይሄን ሁሉ አይነት ባህሪ ማስተናገድ በጣም ከባድ ነው። እዚህ ላይ ምን ነው እንደሱ መሆን ይችላልው ላለው አንድ ጊዜ እና ብዙም የተማርኩበት ነገር አለ። ብዙ ጊዜ አብሬው ነኝ፣ ግን በጣም ከባድ ነው እንደሱ ለመሆን እና ለሰው የሚሰጠው ክብር ለቅሶ ይኑር ምን ይኑር መገኘት ካለበት የግድ እንደው በምንም ሰዓት ሄዶ መጠየቅ ነው የሚፈልገው እና ብዙ ጥሩ በቃ ሰዎቹ ጠቅሰውታል። ብዙ ነገር ሰዎቹ ጠቅሰውታል። እኔ ምሳነበው ደስ የሚለኝ እነዛ ሰዎች በደንብ ገልጸውታል። እግዚአብሔር የመረቀ የሰጠው ካራክተር ነው። ወርስ ደስ ይለኛል በቅርብ እያየው እና ብዙ ትምህርት የተማርኩበት ነው ለማለት ነው። ያሁኑ ትውልድ ብቻ አይደለም እሳቸውም ለማስተዳደር ያን ያህል መንገድ ሄደው ብዙ አካባቢ መርተዋልና የአሁኑ አመራርም በአካባቢ ያለውን የራሱን ሰው መምራት ከሳቸው ልምድ ሊወስድ ይገባል። ይሄ ነው ማስበው። በኔ በኩል ያለው ይሄ ነው። አሁንም የግል ሐኪማቸው እንዳይንቀሳቀሱ ስላልፈቀደ እንጂ አሁንም የተሻለ ነገር ነው የሚያቀርቡ። ይሄን ሲያቀርቡ እኔ አሁን ብዙ ጊዜ ቤት ውስጥ በዓል አብረን ስናሳልፍ ወይ የበዓል ማግስት ወይ ዳግመ ትንሣኤ አጋጣሚ ሲሄድ ሁሉም የራሱን ይዞ ነው የሚመጣ። ኬክ አስደፍቶ የሚያመጣ፣ ውስኪ ይዞ የሚመጣ፣ የተለያዩ መጠጦችን የሚያመጣ፣ እንኳን አደረሰውት የሚል ሁሉንም ቁጭ ብሎ ነው እዚህ ወንበር ላይ ሶፋ ላይ ካሉ እሱ ያለበት ነው። ወደዚህ የሄደ ሁሉ በልቶ ጠጥቶ የጠገበ አይመስላቸው። እረ አምጡ ቡና ይፈላ ድጋሜ እንዲፈላ ሰው በልቶ ጠጥቶ የጠገበ ስለማይመስላቸው አንተ ወይ በሚሌ ነው የምትነሳ። እረ በእግዚአብሔር እረ በማርያም ብለን ካልሆንን የለም። ስለዚህ አሁን አንዳንድ ጓደኞቻቸው አይለዩም። አንድ እሳቸው ጓደኛ አለ አሁን እዚህም ጽፏል። አቶ አሰፋ አደፍሪስ ይባላል። አሜሪካ ለ30 ዓመት የቆዩ ናቸው። በቃ 2-3 አንዴ መጡና እዚህ ታች የት ነው ጎራ የሚባል ጸበል ካልሄድኩ አለ ታምሩ ይዘሄድ አለ። እሺ አመጣውና ጎራን በልጅነቱ ስለሚያውቁ 1 ሳምንት ያህል ቆይቶ ሄዱ። ከሄዱ በኋላ ውሃውን ወስጄ አስመረምራለሁ የሚል ሐሳብ ይዞ ነበር የመጣው። ፈዋሽነቱን እንደ ባህል ደግሞ አይሄድም ተብሎ ቀረ። እስኪ ብቻል ይሄ ውሃ ተመርምሮ እኮ መድኃኒት ይሆናል ሞክር ብለውኛል፣ ግን እንደ ባህል አይወጣም ተባለ ቀረ። እንደዚህ የሚጨነቁ ናቸው እሳቸው። ስለዚህ አሁን ቅድም እንደጠየከኝ ምን መደረግ አለበት ለምትለው እኔ ብናገር ቅድም እዛ ተጽፏል። ማዳላትም እንዳይሆን መንግስት ቅድም አቶ እንዳሻው ሰርቲፊኬት እንሰጣለን የተለያዩ ነገር እናደርጋለን ብለዋል። መቼም እኔ አሁን ከሚያስታውሰው ፕሮፌሰር በየነ ጴጥሮስ ያው ነፍሳቸውን ማርና የሀዲያ ህዝብ መኪና ገዝቶ ሰጥቷል። እኔም ያቆን ነው የሚነግረው። አሁንም ዶክተር ነጋሶ ግዳዳ ለውጡ መንግስት እንደገባ ወደ 30 ሺህ ብርና መኪና ገዝቶ ሰጥቷል።
የኦሮሚያ መንግስት። ስለዚህ ከዚህ አንጻር ዞኑ ደግሞ ይመጥናል የሚለውን አቅም የፈቀደውን ቢያደርግ ደስ ይለኛል። እሳቸው ግን ይህን አይፈልጉም። ግን ማድረግ ያለበት እኛ ነን ማለት የዞን መንግስት ነው፣ የዞን ህዝብ ነው። ስለዚህ አንዳንዴ ምንድን ነው ሲያልፍ ነው የሚቆጨን፣ ሲያልፍ ይቆጨናል፣ ግን ምንም አይመስለንም። አሁን እኔ መስከረም ሆቴል የሚባል ጅማ ላይ ቴሌቪዥን ያኔ ከፋ ባልነበረበት ሰዓት ፓርላማ ላይ የሽግግሩ ሰዓት ሲጠየቅ ከጓደኞቼ ጋር እየተዝናናው ነበር። በቀጥታ ከማጂ ተነስቶ አዋሳ መሄድ ከባድ ነው። ከፋ የሚባል ታሪክ ተደርጎም አይታወቅም። እኛ አገር ነበር። ስለዚህ ይሄን ክልል የከፋ ህዝብ መሄዱን እቃወማለሁ ብለው ሲናገሩ ጠቅላይ ሚኒስትር መለስ በወቅቱ ፕሬዝዳንት የነበረው ሽግግሩ ሰዓት ነው። ይሄን ከታች ህዝቡ ይጠይቅ ብሎ ነው መልስ የሰጠ። ህዝቡ ይጠይቅ። እኔ ይሄን ቃል በቃል ሰምቻለሁ። ስለዚህ የሚነሱ ሀሳቦች ርቆስ አሁን ቀርበው ነው እኛንም ሲመክሩ መንግስት ጋር ርቅ አይደለም ቀርበህ ነው ሀሳብን የሚታነሳው። እዚህ ሰላማዊ ጉዞ ሰላማዊ ትግል ለማድረግ ቀርበህ እንጂ ርቅ አይቻልም። እንዲህ ሰራ ብለህ ደግሞ አታኩርፍ ይሉኛል። ይሄ አይደለም ፖለቲካ። ከቻልክ የሚቀበል ከሆነ ንገር፣ ማይቀበሉ ከሆነ አዳምጥ። አሁን ብዙ ነገር ነግረውኛል። እኔ አሁን በተቃዋሚነት ረጅም ዓመት ሲሄድ ቤተን ተውክ እንደ ስለተቃወምክ ዝምድና አይቀርም ይሉኛል። ስንሄድ እኔ ብዙ ትምህርት ነው ወሰድኩ። አድሚኒስትሬሽን ይላል ማስተዳደር ዝም ብሎ አይደለም። ላንተ ጥሩ የሆነውንም በቀኝ ይዘ ላንተ ጥሩ ክፋት የሚያስብ ካለ እንኳን በግራ ይዘ አጠቃለው ማስተዳደር እንጂ ስልጣን ላይ ከወጣ በኋላ ይሄ ጠላት ነው፣ ይሄ ማጥፋት አለብኝ፣ ይሄ እንደዚህ ነው፣ ዞሮ ያጠፋል ነው የሚሉ። ስለዚህ አሁን ያለውም ቢሆን ይሄን መጠቀም መቻል አለባቸው። የእሳቸውን አይዲያ መከተል አለባቸው። ወደ ተሻለ ነው። ይሄ መጽሐፍ ወደዚህ ሲመጣ በብዙ አንግል ነው። እንዴት እንደተማሩ እዚህ ላይ ይገልጻል። በወቅቱ የነበረውን ቻሌንጅ እዚህ ገልጸዋል። ይሄን ትውልድ እንዲያውቅ ስለፈለጉ ነው። አሁንም እድሜ ላይ እድሜ ይጨምርላቸው። እንኳን እሳቸው እኔም 72 1945 ተምረናል። ከጨለማ ወደ ብርሃን እንድንሸጋገር እጅግ በጣም ነው የረዱ። በብዛት የሚያገለግሉት በአስተርጓሚነት ነው። ዛሬ እንዳሸን የፈላው እንግሊዝኛ ተናጋሪ አልነበረም፣ እሳቸው ናቸው። የውጭ ዜጎች ናቸው ዲሬክተሮች፣ ካናዳውያን፣ ህንዶች፣ እንግሊዞች። አሜሪካማ ያኔ በየአገሩ አልተበተነም፣ በኋላ ነው የተበተነው። እና ፊታውራሪ ለእኛ እንዳልኳችሁ እንቁዬ አባት ናቸው። ከዚህ የበለጠ ጤናና እድሜ ሰጥቷቸው የዚችን ጥሩ የሚመኙላትን የከፋን ህዝብና የከፋን መሬት አድጎ ተመንድጎ ለማየት ያብቃቸው። እኔ እንግዲህ ስለሳቸው እዚህ ውስጥ የተቀመጠው በቂና በቂ ባይሆንም በእውነት በዚህ እድሜ ላይ ሆነው ይሄንን ለኛ ማበርከታቸው ቀላል አይደለምና እያንዳንዳችን ገንዘብ ለምንም ይወጣል ገሰን እናንብበው። አንብበን ደግሞ ወደ ሸልፍ አንጣለው። ለልጅ ልጆቻችን እንዴት እንደነበረ ትግሉ እንዴት እንደነበረ ከፋን ለማዳን ከፋን ለማበልጸግ ይደረግ የነበረው ሩጫ ዛሬ በህይወት የሌሉት ሰዎች ያልፋሉ። ሁሌ ይኑሩ ማለት አይደለም። ታሪክ ሰርተው ማለፍ ትልቅ ነውና እሳቸውም ታሪክ ሰርተዋል ከማለፋቸው በፊት።